እንዴት ትሆናላችሁ? በትናንቱ የሰበር ውሳኔዎች ቁልፍ የሰበር ውሳኔዎች ላይ መጨረሻ ላይ ያየነው እንግዲህ የሰበር መዝገብ ቁጥር 226490 ፍርድ ቤት የሚሰጠው የወራሽነት ማረጋገጫ ወይም ዲክሌሬተሪ ጃጅመንት በአንድ ወገን ማስረጃ ላይ የተመሰረተ በመሆኑ በማንኛውም ተአማኒ ማስረጃ ሊስተባበል ይችላል። በመርህ ደረጃ ተቀባይነት አለው። አሁን ግን ልብ ማለት ያለባችሁ ነገር ምንድን ነው? ዞሮ ዞሮ ፍርድ መሆኑን የሚያስቀረው አይደለም። የፍርድ አይነቱ የተለያየ ነው። አንድ ሰው አንድ ተግባር እንዳይፈጽም ሊሆን ይችላል። መብት አንድ ሰው አንድ ዕቃ ለሌላ ሰው እንዲሰጥ ሊሆን ይችላል። የማይንቀሳቀስ ንብረት እንዲሰጥ ሊሆን ይችላል። ወይም ደግሞ ለመብት እውቅና የሚሰጥ ሊሆን ይችላል። ስለዚህ የፍርድ ቤት ውሳኔ ልክ እንደ ማስረጃው ፋይዳ ብቻ እንዳለው ነገር ሊስተባበል ይችላል የሚል ነገር አይደለም። ማንኛውም ውሳኔ ለምሳሌ ተቃውሞ ሊነሳበት ይችላል። በዚሁ አግባብ ነው መታየት ያለበት እንጂ እንደ በማስረጃ ሕግ እንደሚታይ የማስረጃ ፋይዳነት ብቻ እንዳለው ነገር ተደርጎ መቆጠር የለበትም። ዳኛ የፈረመበት ሰነድ በሙሉ ፍርድ ነው። ፍርድ ደግሞ በ358 ተቃውሞ ቀርቦበት ነው ውድቅ ሊደረግ የሚችለው እንጂ በማስረጃ የሚስተባበል ተብሎ መገለጽ የለበትም። እንቀጥል እንግዲህ መዝገብ ቁጥር 227011 ተናዛዡ በኑዛዜው ላይ ያስቀመጠው ገደብ ለምሳሌ ያለ አንድ ሰው ፈቃድ ክፍፍል አይደረግም የሚለው ኑዛዜ ያልተደረገላቸውን ወራሾች አይመለከትም። በዚህ መዝገብ ላይ ሆኖ ምንድነው አንደኛው ወራሽ ከውርሱ ስለተነቀለ ውርስ ኑዛዜ ይፍረስልኝ ብሎ ክርክር ሲያነሳ በዛኛው ወገን ያሉት በዛኛው ኑዛዜ የተሰጣቸው ሰዎች ደግሞ ንብረቱ ሊተላለፍ ገደብ አለበት በኑዛዜው ላይ የሚል መቃወሚያ ስላነሱ ነው። ነገር ግን ጥያቄውን ያቀረበው ሰው ከኑዛዜው ውጪ ስለተደረገ ኑዛዜው ላይ የተቀመጠው ገደብ አይመለከተውም ለማለት ነው። በሰበር መዝገብ ቁጥር 120393 ነፃነትም ሕይወትን በሚያሳጣ የወንጀል ቅጣት ውስጥ የዕድሜ ልክ እስራት ውሳኔ ስለሌሎች ተደራራቢ ወንጀሎች የሚወሰነውን ቅጣት ሁሉ ደርቦ ይይዛል። አሁን ችግሩ ምንድን ነው? የዕድሜ ልክ እስራት ሲባል 25 ዓመት ነው የሚለው ክርክር በጣም የሚገርመኝ ነው አሁን ድረስ ማለት ነው። በኢትዮጵያ ውስጥ ለምሳሌ ጽኑ እስራት ከፍተኛው 25 ዓመት ነው። ዕድሜ ልክ ሲባል ከ25 ዓመት በላይ ማለት ነው። በሌላ አነጋገር ሰውየው አመክሮ እስካልተሰጠው ድረስ መሞቻው እዛው ማረሚያ ነው ማለት ነው። ዕድሜ ልክ ማለት ይሄ ነው እንጂ ዕድሜ ልክና 25 ዓመትን እኩል ማስተያየት አያስፈልግም። ነገር ግን የሚለው ምንድን ነው? ለአመክሮ ፐርፐስ ለአመክሮ ጉዳይ ግን የዕድሜ ልክ እስራት ቁጥር ስለሌለው እንደ 25 ዓመት ይቆጠራል ማለት ነው። ስለዚህ አመክሮ ካላገኘህ 25ኛው ዓመት ላይ ትወጣለህ ማለት አይደለም። 26፣ 27፣ 28፣ 29 እያልክም ትቀጥላለህ። ስለዚህ ዕድሜ ልክ ስለተባለ ተጨማሪ የምትጨምረው ነገር የለም። በቃ ማክሲመሙ ዕድሜ ልክ ነው ከተባለ ከዛ በኋላ ሌላ ቅጣት እንደ ሌሎቹ 120፣ 140 ዓመት የምታደርግበት የለም በእኛ ሀገር ሕግ ማለት ነው። መዝገብ ቁጥር 213123 የስራ መልቀቂያ ክሊራንስ መስጠት ብቻውን የብድር ዕዳ መከፈሉን አያረጋግጥም። ዕዳው ተከፍሏል የሚለው ወገን ፔሮል የማቅረብ ግዴታ አለበት። በእኔ እምነት ግን ክሊራንስ ለአንድ ሰው ዕዳ የለበትም ተብሎ እስከተሰጠው ድረስ እንደገና ሌላ ማስረጃ የሚቀርብበት አግባብ የለም። መጀመሪያውኑ አጣርቶ ይህን ያክል ዕዳ አለበት። ምክንያቱም እያንዳንዱ በተለይ ብድር አይነት ከሆነ ማለት ነው በሰነድ የሚቀመጥ እንደመሆኑ መጠን ለሰራተኛው ክሊራንስ አድርገህ መልቀቂያ ሰጥተው፣ መልቀቂያ አይደለም በነገራችን ላይ ክሊር ማድረግ ማለት ነፃ አድርገዋል ማለት ነው። ነፃ ካደረግከው በኋላ አይ ያልከፈለው ይሄ ገንዘብ አለ ብሎ አሰሪው ጥያቄ ሊያነሳ አይችልም። ነገር ግን ሰራተኛው በስራ ላይ በነበረበት ወቅት ለምሳሌ የሰበረው ዕቃ ካለ ወዘተ ይሄ የክሊራንስ ኢሹ አይደለም። ከክሊራንስ ጋር የሚያገናኘው ነገር የለም። ክሊራንስ ማለት ያልመለሰው ንብረት ያልከፈለው ብድር ወዘተ እንዳለበት ለማረጋገጥ ነው። ነገር ግን በኋላ ሊታወቅ ይችላል። ክሊራንስ ከሰጠ በኋላ ለምሳሌ በአንድ ንብረት ላይ ጉዳት ማድረሱ ከታወቀ አሰሪው ያንን ለማስመለስ ክስ ሊያቀርብ ይችላል። ነገር ግን ክሊራንስ ዕዳ መከፈሉን ንብረት መረከቡን አሰሪው ማረጋገጫ ነው። እንደገና ተመልሶ ሊጠየቅ የሚችልበት አግባብ የለም። ሰበር መዝገብ ቁጥር 215629 ለንብረት የሚደረግ መድን ካሳ ሊከፈል የሚገባው አደጋው በደረሰበት ጊዜ ንብረቱ በነበረው የገበያ ዋጋ እንጂ መድን ሲገባ በነበረው ግምት አይደለም ነው። ይሄ አንደኛው ትልቁ የመድን ድርጅቶች በሶስተኛ ደረጃ የሚያስፈርጃቸው ኦልሞስት ወደ ማጭበርበር ላይ የደረሰ የዋጋ አተማመን ሂደት ነው። መርሁ ላይ አይደለም። ይሄ ፕሪንሲፕል ኦፍ ኢንዴሚቲ በመድን ሕግ ውስጥ መሰረታዊ ተቀባይነት ያገኘ መርህ ነው። ነገር ግን እንዴት ነው የሚገመተው የሚለው ነው። በእኔ በኩል እነዚህ ገማቾቹ በራሳቸው ትልቁ እንጀራቸው የመድን ድርጅቶች እንደመሆናቸው መጠን በአግባቡ ይገምታሉ የሚለው ስጋት አለኝ። በተጨማሪም
የእውቀትም ችግር ሊኖር ይችላል። ምክንያቱም የማርኬት ቫሊዩን አይደለም የሚገምቱት፣ መገመት ያለባቸው የገበያ ዋጋውን። ስለዚህ አንድ መኪና ለምሳሌ መድን ስታስገባው 500 ሺህ ብር ከነበረ ከአንድ ዓመት በኋላ ዋጋው አይቀንስም በምንም መልኩ ማለት ነው። ስለዚህ ልክ ለመድን ሲሆን ብቻ ነው ኢትዮጵያ ውስጥ ንብረት የሚቀንሰው። ሰው መርሁ ላይ አይደለም እዚህ ያለው ችግር፣ አገማመቱን በተመለከተ ነው። በእኔ እምነት እንዲያውም ህግ አውጪው ጣልቃ ገብቶ ግልጽ የሆነ የአገማመት ስርዓት ማስቀመጥ አለበት ብዬ አስባለሁ። ሰበር መዝገብ ቁጥር 218866 በዋናው ውል ላይ የተቀመጡ ግዴታዎች ለተጨማሪ የስራ ውሎችም ተፈጻሚ እንዲሆኑ ከተስማሙ በዋናው ውል ላይ የነበረው የዋጋ ቅናሽ ለተጨማሪ ስራዎችም ይሰራል። ይሄ ከግንባታ ውሎች ጋር ተያይዘ ነው። መዝገብ ቁጥር 219555 አንድ አስተዳደራዊ አካል በራሱ ጥፋት ምክንያት ዜጎች በዕጣ የደረሳቸውን ቤት ውል እንዳይዋዋሉ ካደረገ ዜጎቹ በመንግስት ጥፋት መጎዳት የለባቸው። ያ ማለት ምንድነው? ንብረታቸው ማግኘት ያለባቸው። በዚህ መዝገብ ላይ ምንድን ነው እነዚህ የዕጣ የወጣላቸው ሰዎች ውል እንዲዋዋሉ ጥሪ ተደርጎ የተወሰኑ ሰዎችን በተመለከተ የተለያየ ምክንያት በመስጠት ጊዜው እንዲያልፍ አደረገ ማለት ነው። የተቀመጠ ጊዜ ያለው ውሉ የሚዋዋሉበት። አንድ ጊዜ ኃላፊው አልገባም፣ አንድ ጊዜ ሌላ ስልጠና ላይ ናቸው፣ አንድ ጊዜ ደግሞ የተለያየ ሰበቦችን በመፍጠር ጊዜው እንዲያልፍ አድርጎ ከዛ በኋላ ጊዜው እንዳለፈ ወይም ደግሞ ለማዋል እንደማይችል አድርጎ ክርክር አቀረበ። ነገር ግን ይሄ ተገቢነት የለውም። ይሄ የውል ጥያቄ ያለ በነገራችን ላይ ከውል በፊት ስለሆነ ይሄ በጣም ቲፒካል የሆነ የአስተዳደር ሕግ ጥያቄ ነው። በነገራችን ላይ በአስተዳደር ሕጉ ላይ ያልተሸፈነ የአስተዳደር ሕግ ጥያቄ ነው። ምክንያቱም በአስተዳደር ሕጉ ላይ አንድ የመንግስት ተቋም በሕግ የተሰጠውን ግዴታ የመፈጸም ግዴታ እያለበት ያንን ሳይፈጸም ቢቀር ፍርድ ቤት የሚያስገድድበት የመፍትሄ አይነት በአስተዳደር አዋጅ ቁጥር 1183 ላይ የለም። ስለዚህ ፍርድ ቤቶች በጊዜ ሂደት ያዳበሩት ነው። ሌላ ምሳሌ ብጠቅስላችሁ ለምሳሌ ስም ማዞር ሁሉንም ቅድመ ሁኔታዎች እስካሟላው ድረስ ስም ለማዞር ስልጣን የተሰጠው አካል ስም ሊያዞር ይገባል። የመኪና ሊሆን ይችላል፣ የቤት ሊሆን ይችላል። ትክክለኛ የግዢ ሰነድ፣ ትክክለኛ ሰነዶች ቀርበው ከዛ በኋላ ስም አላዞርም ካለ ተገዶ ስም እንዲያዞር ይደረጋል ማለት ነው። ይሄ በእንግሊዝኛ ማንዳመስ የሚባለው በእንግሊዝ፣ በአሜሪካ፣ በሌሎችም በፈረንሳይም በጣም የዳበረ ለዜጎችም ትልቁን እፎይታ የሚሰጥ የመፍትሄ አይነት ነው። ሰበር መዝገብ ቁጥር 220205 በሌላ ሰው ይዞታ ላይ ባለይዞታው ተቃውሞ ቤት የሰራ ሰው የቤት ባለቤት ቢሆንም ባለይዞታው አለመቃወም ማስረዳት ሸክም አለበት። ይሄ እንግዲህ እንደምታውቁት ያው ትርጉሞቹ ተቀይረዋል። 1179 ላይ አንድ ነገር ማለት እንፈልገውን ምንድን ነው 1179 በሰባት ዳኞች ምንም እንኳን የቀድሞውን የተሳሳተ ውሳኔ የተስተካከለበት ቢሆንም አሁንም ድረስ ግን 1179 ወሰኑና አተረጓጎሙና ይዘቱ ምንድን ነው የሚለው ነገር ግልጽ የሆነ የህግ ትርጉም አልተሰጠበትም። ልብ በሉ፣ በሰባት ዳኞች የተሰጠ ውሳኔ ከዚህ በፊት ያለ ባለይዞታው ተቃውሞ ቤት የሰራ ሰው የቤቱ ባለቤት ይሆናል በሚል የተሰጠውን ውሳኔ ነው ያስቀረው ማለት ነው። ስለዚህ ምንድን ነው ዕጣ ፈንታው የሚለው ነገር ገና በፍርድ ቤቶች ትርጉም ማግኘት ያለበት ነው ማለት ነው። በእኔ እምነት በዚህ ጉዳይ ላይ ደግሞ ሁለት ነገሮችን መለየት ያስፈልጋል። አንደኛ ሳይቃወም መስራትና ቤቱን ስራበት ብሎ ይዞታውን ማስረከብ ሁለት የተለያዩ ነገሮች ናቸው። በእኔ እምነት ይዞታው ላይ ቤት ስራበት ብሎ ፍቃድ መስጠት ይሄ ከ1179 ጋር ጭራሽ የሚያገናኘው ነገር የለም። 1179 ስለ አክሴሽን አንድ ሰው ንብረት ባለቤት ሊሆን የሚችልበት አግባብ ነው የሚጠቅሰው። በተጨማሪም 1179 ስለ ካሳ ነው በዋነኛነት ባለይዞታው ካሳ እስከከፈለ ድረስ ሁለቱም በቀን ልቦና ምንም እንኳን እንጂ ቃል ባትጠቀስም ባለይዞታውም ወደ ሌላ ሰው ይዞታ የገባው ያኛው ወገን ሳይቃወሙ እሱም ሳያውቅ ድንበር የመግፋት ጥያቄ ነው። በነገራችን ሙሉ በሙሉ የሰው ይዞታ ላይ ሳታቅ ልትሰራ አትችልም። ስለዚህ አክሴሽን 1179 ሲጀመር በተወሰነ መልኩ ይዞታ ኖሮ በድንበር ተጋሪ ላይ ትንሽ ስትገባ ተፈጻሚ የሚሆን ነው ፕሪንሲፕሉ አክሴሽኑ። ይሄ ከዚህ በፊትም ፖስት ባደረግኳቸው ቪዲዮዎች ላይ ከጀርመን እነዚህ ሲቪል ሎው ቢከተሉም ሆነ የኮመን ሎው ሀገራት ውስጥ አክሴሽን አፈጻጸሙ ይሄ ነው። ነገር ግን ይዞታው ላይ ስራበት እንዲያው አንተ ልጄን ስላገባ ብሎ ይዞታውን እስከሰጠ ድረስ ግን የይዞታ አሰጣጡን ጉዳይ ህጋዊነት መመርመር እንዳለበት ሆኖ ይሄ ከ1179 ጋር የሚያገናኘው ነገር አይደለም። ሲጠቃለል ግን 1179 አሁንም እንዴት እንደሚተረጎም እንዴት ካሳው መከፈል እንዳለበት አንድ ሰው ሲያቅ እያወቀ ለምሳሌ ሌላ ሰው ድንበር ላይ ገብቶ የገነባው ግንባታ ሲሆንና ሳያቅ ቅልቦና ሲኖርና ሳይኖር እነዚህ ሁሉ ገና ትርጉም የሚያስፈልጋቸው ናቸው።
ሰበር መዝገብ ቁጥር 220/560 ቀደም ሲል የመጨረሻ ውሳኔ ያገኘ ጉዳይ ተከሳሽን ወይም ጭብጥ በመቀየር ዳግም ቢቀርብም ሕጋዊ ውጤት አይኖረውም። ጥሩ፣ በመርህ ደረጃ ልክ ነው። ነገር ግን በዚህ መዝገብ የሆነው ነገር ይሄ አይደለም። ይሄ በዚህኛው መዝገብ ላይ የቤት ተከራይዋን ኪራይ አልከፈለችም፣ ቤትን ለቃ ትውጣ ሲባል ቤቱ ጭራሽ እንዲያውም ያንተ አይደለም የቀበሌ ነው በሚል ክርክር ተደርጎ ፍርድ ቤቱ ቤቱ የመንግስት ነው የሚል ውሳኔ ሰጠ ማለት ነው። ከዛ በኋላ ግብር ሊከፍል ሲሄድ እምቢ ያሉኝ አልቀበላሉኝ ብሎ የባለቤትነት ጥያቄ ያነሳል ማለት ነው። ፍርድ ቤቱ ምንድነው ከተከራይዋ ጋር በነበረው ክርክር የባለቤትነት ጥያቄ ተመልሷል በሚል ነው ሬስ ጁዲካታ ተነሳው። በእኔ እምነት ይህ ውሳኔ የተሳሳተ ነው። ለምን? አንደኛ ኪራይ ውል ላይ የባለቤትነት ጥያቄ ሊወሰን የማይገባው ሲጀመር ማለት ነው። ሁለተኛ አንድ ሰው ተከራካሪ ባልሆነበት ጉዳይ መብት ሊያገኝ አይችልም። አበበና አበበች ተካሰው ቤቱ የቀበሌ ነው ስለተባለ ቀበሌ ከዚህ ላይ የፍርድ ባለመብት ሊያደርገው የሚችል መብት አያገኝም። ስለዚህ ይሄ የርስ ጁዲካታ ጥያቄም አይደለም ሲጀመር ማለት ነው። ምክንያቱም የከሰሰው ለምሳሌ መጀመሪያ ቀበሌውን ከሶ ከዛ በኋላ ወረዳውን ከሶ ቢሆን ኖሮ ልክ ነው፣ ተከሳሽን በመቀየር ርስ ጁዲካታን ማስቀረስ አይቻልም። ነገር ግን ጭራሽ የማይመለከተውን አካል ጭራሽ በማይመለከተው ጉዳይ ላይ የሰጠ ውሳኔ ሊኖረው የሚችለው ፋይዳ ፍርዱ ምንድን ነው? የማስረጃ ፋይዳ ነው። ሌላ ክርክር ሲደረግ ለምሳሌ አንድ ፍርድ በሌላ መዝገብ ላይ የሰጠ ፍርድ በሌላ ክርክር ሲደረግ እንደ ማንኛውም ሰነድ ማስረጃ ሆኖ ሊቀርብ ይችላል። በዛኛው መዝገብ ላይ እንዲህ ተብሏል፣ ፍሬ ነገሮችንም በማስረዳት ረገድ ሊሆን ይችላል፣ ፍርድ ቤቱ በደረሰበት መደምደሚያ ሊሆን ይችላል። ነገር ግን ባይንዲንግ የሆነ እንደ ርስ ጁዲካታ ጥያቄው እንዳይነሳ የሚያደርገው አይደለም ማለት ነው። ሁለቱ ሲከራከሩ የቀበሌ ባለቤትነት ጥያቄ በተመለከተ ሰነዶች ቀርበው ሊሆን ይችላል። ስለዚህ ፍርድ ቤቱ ይህን ውሳኔ እንደ አንድ የማስረጃ ፋይዳ እንዳለው ሰነድ ሊያዩ ይችላል እንጂ አበበችን ከሰህ የቀበሌ ነው ስለተባለ እንደገና መክሰስ አትችልም የሚለው ውሳኔ ይሄ ከአንቀጽ 5 ርስ ጁዲካታ መርህ ጋር የሚጋጭ ነው። በመዝገብ ቁጥር 220/790 ደግሞ የእውከት ይወገድ ሊንክስ በእውከት የተያዘ ንብረት እንዲለቀቅ የሚቀርብ ጥያቄን ጭምር ያካትታል ነው። ስለዚህ ንብረቱን ማስለቀቅ እየመጣ ለምሳሌ በየጊዜው የንብረት መብቱን እንዳይገለገለበት አድርጎ ከሆነ እዛው ለማስቆም አንደኛው መፍትሄ ነው። ሁለተኛ ግን በኃይልም ወስዶበት ከሆነ ለማስመለስም ተጨማሪም ካሳም ይከፈላል። ስለዚህ ይሄ በአግባቡ የሰጠ ውሳኔ ነው የሚል እምነት አለኝ። በሰበር መዝገብ ቁጥር 228/84 የኪራይ ውል በዝምታ እንዲታደስ አከራዩ አውቆና ፈቅዶ ተከራዩ በይዞታው መቀጠሉ መረጋገጥ አለበት። ነገር ግን ዝምታ እኮ ሲጀመር አውቆ ቀጥል ካለውማ ምንም ዝምታ የለም። ነገር ግን ምንድነው ዝምታውን እንኳን መስጠት የሚችልበት እያየው በሆነ መልኩ ኪራዩ እንደቀጠለ ማወቁን ለማመልከት ነው እንጂ አውቆና ፈቅዶ ከተባለማ እኮ ዝምታ ምን ያደርጋል ታዲያ? ሲጀመር መዝገብ ቁጥር 221/614 የቁም ስጦታ ዶኔሽን ኢንተርቪው ውስጥ በውል ሕግ የሚገዛ እንጂ እንደ ኑዛዜ የሚቆጠር ባለመሆኑ ከውርስ መነቀል ጋር የተያዙ ክርክሮች በእርሱ ላይ ተፈጻሚ አይሆኑም። ወይ እንግዲህ 1123 እንግዲህ በዚህ አግባብ ቢተረጉም ጥሩ ነበረ። በህይወት እያለ የሚደረግ ስጦታ ኑዛዜ አይደለም። የኔም አቋም እንደዛ ነው። አንድ ሰው በህይወት እያለ ንብረቱን ለልጁ ቢሰጥ እና በህይወት እያለ ተፈጻሚ የሚሆን ከሆነ ጥያቄው መታየት ያለበት እንደ ማንኛውም ውል ነው እንጂ በኑዛዜ ደንቦች አይደለም። መዝገብ ቁጥር 223/009 ወንድና ሴት ራሳቸውን እንደ ባልና ሚስት የሚቆጥሩና ማህበረሰቡ እንደ ባልና ሚስት የሚቀበላቸው ከሆነ የትዳር ሁኔታ ፕሪዘምፕሽን ኦፍ ሜሬጅ አላቸው ይባላል። ይቀረዋል። ይሄ ውሳኔ ይቀረዋል። አንድ መዝገብ ላይ ብቻ ነው ያየሁት የትዳር ሁኔታና እንደ ባልና ሚስት ምንድን ነው ልዩነቱ? ይሄ ውሳኔ አይለይም። ይሄ አሁን እንደ ባልና ሚስት ነው ወይስ ትዳር መኖሩ ወይም ደግሞ ጋብቻ መኖሩ ነው የሚያሳየው? ይሄ ጋብቻ መኖሩን አያሳይም። ወንድና ሴት ራሳቸውን እንደ ባልና ሚስት መቁጠራቸው አንድ ማህበረሰቡ እንደ ባልና ሚስት በቃ ባልና ሚስት ናቸው ብሎ መቁጠሩ ይሄ የጋብቻ ግምትን አያቋቁም። ወይም ደግሞ የትዳር ሁኔታ የሚባለው አንደኛ ይሄ መሟላት አለበት። በተጨማሪ ግን የጋብቻ መፈጸም ወይም ሴሌብሬሽን ኦፍ ሜሬጅ በማስረጃ መረጋገጥ መቻል አለበት እንጂ እንደ ባልና ሚስት ስለተቆጠሩ እንደ ባልና ሚስት ኢሬጉላር ሊሆን ይችላል። ነገር ግን ይሄ ጋብቻን ግምት የሚያሰጥ አይደለም። በማስረጃና በምስክር ጋብቻ መፈጸሙን ማስረዳት መቻል አለባቸው። ጋብቻ ላይ ለማለት ማለት ነው። እንደ ባልና ሚስትና የጋብቻ መሰረታዊ ልዩነትም ይሄ ነው። የትዳር ሁኔታ ሲባል ሁለቱ እንደ ባልና ሚስት መኖራቸው ሳይሆን በተጨማሪም በባህላዊ በሃይማኖታዊም በሆነ አይነት መንገድ ጋብቻ ስለመፈጸማቸው የሚያውቁ ምስክሮች
ቀርቦ ማስረዳት መቻል አለባቸው። ይሄ ነው እንደ ባልና ሚስትና የትዳር ሁኔታ ነው የሚለየው። በሰበር መዝገብ ቁጥር 225310 ውል ይጽናልኝ የሚለው ዳኝነት ጥያቄ በፍርድ ቤት ሊወሰን የማይችል የክስ ምክንያት የሌለው ኖ ኮዝ ኦፍ አክሽን ጉዳይ ነው። ልክ ነው። ኑዛዜ ይጽደቅልኝ፣ ውል ይጽናልኝ፣ ባለቤት መሆኔ ይረጋገጥልኝ፣ እንደዚህ አይነት የክስ አቤቱታዎች ከተወሰኑት በህጉ ላይ ከተቀመጡት ሁኔታዎች በስተቀር በእኛ ሀገር ዲክላሬተሪ ጃጅመንት ዲፎልት የሆነ የሚታወቅ መደበኛ የሆነ የፍርድ አይነት አለ። ዲክላሬተሪ ማለት ገላጭ የሆነ ሁኔታ መኖሩን ማለት ነው። ለምሳሌ አንድ ሰው ሁከት እየፈጠረ ነው ብለህ ክስ ማቅረብ አትችልም። ሁከት ስለፈጠረ ወይ ካሳ ይክፈለኝ፣ ይልቀቅልኝ፣ ሁከቱ ይቁምልኝ የሚል ተጨማሪ ዳኝነት ጥያቄ መቅረብ መቻል አለበት። ሰው በእኛ ሀገር አንድ ነገር፣ አንድ ሁኔታ፣ አንድ ኩነት መኖሩ ይረጋገጥልኝ የሚል ክስ ወይም ደግሞ ላልተወሰነ ጊዜ ተቀጠርኩኝ መሆኔ ወዘተ ወይም ደግሞ የንብረቱ ባለቤት እኔ መሆኔ ይታወቅልኝ የሆነ ነገር እንዲመለስልህ መጠየቅ መቻል አለብህ። እሱ አይደለም እኔ ነኝ ብለህ ብቻውን ክስ ማቅረብ አትችልም። ነገር ግን እሱ ያደረጋቸው ድርጊቶች ካሉ እነዛን ፍርድ ቤቱ እንዲያስቆምልህ፣ ቀሪ እንዲያደርግልህ፣ ዋጋ እንዲያሳጣልህ ጥያቄ አብሮ መቅረብ መቻል አለበት። መዝገብ ቁጥር 226172 ባልተካፈለ የውርስ ሀብት ላይ ወራሾች እኩል መብት ስላላቸው በአንድ ንብረት ላይ ከፋፍሎ ዳኝነት መስጠት አይቻልም። በተለይ ከውርስ ጋር በተያያዘ የመንደሩ ሲደረግ አንደኛው ፈቅዷል፣ አንደኛው አልፈቀደም በሚል ፍርድ ቤት ሌሎች መዝገቦች ላይ የሰጣቸዋሉ። እነሱንም አብሮ ቢያስተካከል ጥሩ ነው። ሰበር መዝገብ ቁጥር 226596 የኢንሹራንስ ውል አፈጻጸም ክርክር በፌዴራል ፍርድ ቤቶች ስልጣን ስር የሚወድቅ ሲሆን ከሳሽ በኩባንያ ዋና መስሪያ ቤት አድራሻ ክስ ማቅረብ ይችላል። ስለዚህ ድርጊቱ የተፈጸመው ኦሮሚያ ላይ ቢሆንም ዋና መስሪያ ቤቱ አዲስ አበባ ላይ ስላለ በፌዴራል ፍርድ ቤት ክስ ማቅረብ ይቻላል። ሰበር መዝገብ ቁጥር 227611 ባልና ሚስት በትዳር ውስጥ ያፈሩት ንብረት የጋራ ሀብታቸው በመሆኑ ንብረቱ የግል ነው የሚል ተጋቢ የማስረዳት ሸክም አለበት። ጥሩ ነው። ይሄ እኮ ማንም ያውቀዋል። ያገባም ያላገባም የህግ ባለሙያ የሆነም ያልሆነም ያውቀዋል። ነገር ግን የማስረዳት ሸክም ሲባል ምን ማለት ነው? መጨረሻ ላይ ፍርድ ቤቱ የማስረጃ ደረጃውን ሲወስን መያዝ ያለበት አንደኛው በተሻለ ወገን አስረድተዋል ብቻ ሳይሆን አንደኛ ሙሉ በሙሉ ያኛው ወገን የማስረዳት ሸክሙን ማረጋገጥ መቻል አለበት። በሌላ ጉዳይ በፍትሐ ብሔር ለምሳሌ የተሻለውን ነው አንደኛው ማስረጃውን ያቀርባል፣ ያኛው ያቀርባል። ፍርድ ቤቱ ከሁለት አንዱ ይመዝናል ማለት ነው። ነገር ግን የማስረዳት ሸክም ያለበት ሰው ሲኖር ሙሉ በሙሉ ይሄ ንብረቱ የግል መሆኑን በመጀመሪያ ደረጃ ቀድሞ ያኛው ወገን ማስረዳት መቻል አለበት። ስለዚህ ምንም ማስረጃ ሳላቀርበው ራሱ ውድቅ ሊደረግ ይችላል። የግድ ማስተባበል የለብኝም። ነገር ግን እሱ የግል ነው በሚል የማስረዳት ሸክሙን ከተወጣ ያ ነገር እውነት እንዳልሆነ የሚያስተባብል ማስረጃ መቅረብ መቻል አለበት ማለት ነው። ሰበር መዝገብ ቁጥር 220041 ፍርድ ቤት ማስረጃውን ከመቀበሉ በፊት ማንኛውም ተከራካሪ ያቀረበውን የመጀመሪያ ደረጃ መቃወሚያ ለምሳሌ በእርቅ ያለገ ጉዳይ አስቀድሞ መወሰን አለበት። ይሄ እንግዲህ እስካሁንም ድረስ ያልተመለሰ በአንዳንድ መዝገቦች ሰበርም የስር ፍርድ ቤቶች የሚቀበሉት አንዳንዶቹ የማይቀበሉት ምንድን ነው? የመጀመሪያ ደረጃ መቃወሚያ ስታቀርቡ ለምሳሌ ሁለት ሆኖ መከላከያ መልስ ላይ የመጀመሪያው ክፍል የመጀመሪያ ደረጃ መቃወሚያ በሚል ርዕስ ይሰጠዋል። ሁለተኛው ደግሞ የፍሬ ነገር መልስ። አንዳንድ ጊዜ ምን ይሆናል? መጀመሪያ ደረጃ መቃወሚያ ላይ መቃወሚያ ሳይቀርብ ፍሬ ነገር ላይ መቃወሚያ ይዘት ያለው ክርክር ይቀርባል ማለት ነው። በዚህን ጊዜ የሚነሳው ጥያቄ ምንድን ነው? መጀመሪያ ደረጃ መቃወሚያ የሚለው ርዕሱ ስላልገባ ፍርድ ቤቱ ፍሬ ነገር የሚለውን ፍሬ ነገሩ ላይ የተጠቀሰው መቃወሚያ ማቅረብ መቻል አለበት ወይ ነው ማየት መቻል አለበት። በዚህ መዝገብ ላይ ጉዳዩ በፍርድ ያለቀ ነው የሚለው መከራከሪያ የቀረበው ፍሬ ነገር መልስ ላይ ነው። የመጀመሪያ ደረጃ መቃወሚያ ብሎ ግን ይሄ መክሰስ መብትና ጥቅም የላትም ወዘተ የዘረዘራቸው ውስጥ የሉም። ፍርድ ቤቱ ምንም እንኳን የመጀመሪያ ደረጃ መቃወሚያ በሚለው ርዕስ ስር ባይገባም ፍሬ ነገሩ ላይ መቃወሚያ እስከጠቀሰው ድረስ ማየት አለብኝ ነው። ይሄ እንግዲህ ብዙዎችን የህግ ባለሙያዎችን የሚያደናግር እንደመሆኑ መጠን እኔ ሰበር ችሎት በደንብ በማያሻማ መልኩ ግልጽ የህግ ትርጉም ሊሰጠው ይገባል የሚል እምነት አለኝ። ምክንያቱም መቃወሚያ የሚባለው የመጀመሪያ ደረጃ መቃወሚያ በሚል ርዕስ የተሰጠው ስር ያለው ብቻ ሳይሆን የፍሬ ነገር ክርክር ላይም የመቃወሚያ ይዘት ያለው ነገር ሁሉ እንደ መጀመሪያ ደረጃ መቃወሚያ ይታያል ተብሎ የማያሻማ ትርጉም ያስፈልገዋል የሚል እምነት አለኝ። በሰበር መዝገብ ቁጥር 222454 ደግሞ አባትነትን ለማረጋገጥ ሳይንሳዊ የደም ምርመራ እንደ ማስተባበያ ማስረጃ ሊቀርብ ይችላል። እውነት ነው። የቤተሰብ ህጉም እንደዛ ነው የሚለው። ነገር ግን ዲኤንኤ ብቻውን አባትነትን ለማረጋገጥ የሚቀርብ ማስረጃ አለም። ዲኤንኤ ስላለ ብቻ
ልብ በሉ የቤተሰብ ሕጉ ላይ የተቀመጡት የህግ ግምት፣ በትዳር ውስጥ መወለድ፣ ማወቅ እንዲሁም ደግሞ አባትነትን በፍርድ ማረጋገጥ ከሶስት ውስጥ አንዱን መርጠ ነው አባትነትን ልታረጋገጥ የምትችለው። ከዛ ውጭ ግን ዲኤንኤ ስላለ ብቻ በዲኤንኤ አባትነትን ፍርድ ቤት ፍርድ ሊሰጥ አይችልም። የቤተሰብ ሕጉም ላይ በግልጽ ያስቀመጠው ነገር ምንድነው? ዲኤንኤ እንደ ማስተባበያ ነው እንጂ ዲኤንኤ ብቻውን ዲኤንኤ ስላለ ብቻ ሌሎች ቅድመ ሁኔታዎች ሳይሟሉ ከሶስቱ የአባትነትን የማስረዳት ዘዴዎች ውጭ ወጣ አራተኛ ልትፈጥር አትችልም። ብቻውን ችሎ ይቆም አይደለም። በሌሎቹ ጉዳዮች ላይ ለምሳሌ በፍርድ በሚረጋገጥበት ጊዜ ሌሎቹ የተጠቀሱት የተዘረዘሩት 143 ላይ አንዱ ካለ ዲኤንኤን እንደ ደጋፊ ማስረጃ ልታቀርበው ይችላል። ከዛ ውስጥ አንዱ እስከሌለ ድረስ ግን ዲኤንኤ ብቻውን የአባትነት ማረጋገጫ አይደለም። ማስተባበያ ግን ሊሆን ይችላል። ቤተሰብ ሕጉም ላይ በግልጽ ተቀምጧል። በሰበር መዝገብ ቁጥር 222/7/15 ደግሞ ከ1 ዓመት በላይ ለመኖሪያነት ያገለገለ ቤት ሲሸጥ ተጨማሪ እሴት ታክስ አይከፈልም። ልክ ነው። እዚህ ላይ የተነሱት ጥያቄዎች ግን እኔ መዝገቡን ብታነቡት ደስ ይለኛል። በጣም 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 አስደሳች የሆኑ ክርክሮች የሚያስነሳ ነው። ይሄ ከባንክ ጋር የተደረገ ነው። ምንድነው? ባንክ በመያዣ የያዘውን ንብረት ሲሸጥ ውሉ ላይ ተጨማሪ እሴት ታክስ ገዢው እንደሚከፍል አስፈርሞ ተጨማሪ እሴት ታክስ አስከፍሎታል። ሰውየው ከከፈለ በኋላ ግን ተጨማሪ እሴት ታክስ የመክፈል ግዴታ እንደሌለበት ከገቢዎችን ማስረጃ አምጥቶ በክርክሩ ላይ አረጋገጠ። ስለዚህ ይመልስልኝ ነው። አንደኛው የባንኩ መከራከሪያ ሆነ ገንዘቡን ከፍየዋለሁ የሚል ነው። ሁለተኛውና በጣም መሰረታዊ ደግሞ ይሄ ብዙም የሚያስኬድ አይደለም። ከፈልክም አልከፈልክም የሰው ገንዘብ የግድ መመለስ መቻል አለበት። ግን ምን አይነት ክስ ነው መቅረብ ያለበት ነው? ይሄ ክርክር የሽያጭ ውሉ አካል ነው ወይስ አንድ ሰው መክፈል ሳይገባው ክፍያ ፈጽሞ የሚያስመልስበት ከአላግባብ መበልጸግ ላይ የተወሰነች ድንጋጌ ያለች አይታችሁት እንደሆነ አንድ ሰው መክፈል ሳይገባው መክፈል የሌለበትን ገንዘብ ሌላ ሰው የከፈለ እንደሆነ ጉዳዩ የውል መሆኑ ይቀርና አላግባብ መበልጸግ ክርክር ውስጥ ነው የሚገባው። አንደኛው የባንኩ መከራከሪያ የነበረው ምንድን ነው? ይሄ የውል ጥያቄ አይደለም። ከመክፈል ከሚገባው በላይ አብልጦ በማናቸው ምክንያት ለምሳሌ ተጨማሪ እሴት ታክስ መክፈል ሳይኖሩበት ከፍሎ ሊሆን ይችላል። 1 ሚሊዮን ብሎ ሲያስተላልፍ 2 ሚሊዮን በስህተት አስተላልፎ ሊሆን ይችላል። ይህን ገንዘብ ማስመለስ የሚቻልበት በእርግጥም ባንኩም እንደተከራከረው ይሄ ውሉን መሰረት ተደርጎ ሳይሆን፣ ምክንያቱም ውሉ ላይ ይህን ለማስመለስ የሚችል መሰረት የለም። ነገር ግን አንዱ ፔይመንት ወይም ደግሞ አንድ ሰው መክፈል የማይገባውን ክፍያ በሚያስመልስበት በአላግባብ መበልጸግ መሆኑ ይቻል አለበት። መጨረሻ ላይ ተመልሶለታል። ነገር ግን ይህንን ክርክር በዝምታ ማለፉ የስር ፍርድ ቤት አይ ቲንክ አንደኛው ስህተት ነው የሚል እምነት አለኝ። ጉዳዩ መታየት የነበረበት ምክንያቱም የይርጋ ሌሎችም በአንዱ ፔይመንት ስር የተቀመጡት ቅድመ ሁኔታዎች መሟላታቸውን ሊረጋገጥ ይገባል ማለት ነው። ስለዚህ ጉዳዩ የውል ጥያቄ ሳይሆን አላግባብ መበልጸግን በሚመለከቱት ከውል ውጭ ኃላፊነት የሚመለከቱ ድንጋጌዎች ነው መመራት የነበረበት። ሰበር መዝገብ ቁጥር 223/113 ደግሞ በቴሌኮም ኦፕሬተር እና በመሬት ባለይዞታ መካከል የሚነሳ ማንኛውም የካሳ ክርክር በመጀመሪያ በኮሚኒኬሽን ባለስልጣን መታየት አለበት። ያው የፍርድ ቤት ስልጣኑ አሁን እንደው ተነጥቆ በቃ እንደዚህ ተቆርጦ አሁን በጣም እየመነመነ ነው። በነገራችን ላይ ይሄኛውም አንደኛው በጣም ስጋት ከሚፈጠር ድንጋጌ ነው። 1148 አይታችሁ እንደሆነ ቴሌ መጥቶ ለምሳሌ እናንተ የእርሻ መሬት ላይ ይተክላል። ጥያቄ ቢኖራችሁ ፍርድ ቤት መሄድ አትችሉ። ወዴት ነው የምትሄዱት? ወደ ባለስልጣን። እዛው በመንግስት ነው የሚያልቀው ማለት ነው። ይሄ እንግዲህ አንደኛው የኤክስፕሮፕሪሽን ወይም ደግሞ ለህዝብ ጥቅም ንብረት የሚወሰድበት አግባብ ነው። ፕሮሲጀሩ እዛ ላይ በተወሰነ መልኩ በመሬትና ንብረት የሚወሰድበትን ስነስርዓት ለመከተል ይሞክራል። ነገር ግን በደንብ የሆነ አግባብነት ያለው በደንብ ለባለይዞታው ለንብረት በህገ መንግስቱ የተቀመጠውንም የንብረት መብት በሚያስጠበቅ መልኩ በቂ ድንጋጌዎች የሉትም። አሁን ላይ ምንድነው ቴሌ የሰው ህንፃ ላይ የሰው ንብረት ላይ ፖሊሲ ተክል ካሳ መክፈል አለበት። በእርግጥ ግን ካሳው ላይ ለምሳሌ የሆነ ጥያቄ ካላችሁ ወደ ፍርድ ቤት አትሄዱ። እዛው ቴሌኮሙኒኬሽን ባለስልጣን ምንድነው የኢትዮጵያ ኮሚኒኬሽን ኦቶሪቲ የሚባለው ጋር ሄዳችሁ የአስተዳደር ኢቭን ፍርድ ቤት ደረጃ እንኳን በደንብ ከፍ ቢያደርጉት አንድ ነገር ነበር። ግን ከዳኝነት ስልጣን አንጻር ግን ይሄ ወደ ፍርድ ቤት የሚያስኬድ አይደለም። ልክ ነው። መዝገብ ቁጥር 224/830 በባህል የተደረገ ጉዲፈቻ ስምምነት በፍርድ ቤት ካልጸደቀ በቀር በህግ ፊት ዋጋ የለውም። ይሄ ድንጋጌ በጣም ጥብቅ አይመስላችሁም? በጣም ስትሪንጀንት ነው፣ ስትሪክት ነው ማለት አንዳንድ ጊዜ እንዲህ ፍርድ ቤት ሳያጸድቀው
30 ዓመት 20 ዓመት እንዲሁ ጉዲፈቻ ስምምነት ኖሮ አብረው የኖሩ ሰዎች መጨረሻ ላይ ልጅ አይደለህም ንካው ሲባል የሚያደርሰው ስነልቦናዊ ጥቃትም ግምት ውስጥ መግባት መቻል አለበት። አንደኛ ለምንድን ነው እንደዚህ ጥብቅ የሆነው? ደግሞ የሚያሳድግ ተገኝቶ ይህን ያክል ፍርድ ቤት ይሁንታ ካልሆነበት ተብሎ ፍርድ ቤት እኮ ጭራሽ መሄድ የማይፈልግ ሰውም አለ እኮ። ስለዚህ ነገሩ መቅለል መቻል አለበት። በእኔ እምነት ውልና ማስረጃ ከተደረገ ራሱ በቂ ነው። ፍርድ ቤት ያን ያክል ውልና ማስረጃ ከተቀመጠው ሰው የበለጠ የሚያስረዳው ወይም ደግሞ ቬሪፋይ የሚያደርገው ነገር አለ ብዬ አላስብም። ሁለተኛ ጉዲፈቻን ለማበረታታት አንደኛ ባህላችን ነው። በተለይ ጉዲፈቻ ለምሳሌ ኢቭን በኦሮሞ ባህልም በሌሎችም ሌላውን ልጅ ማሳደግ በጣም የተለመደ ባህል ነው። ስለዚህ ይህንን ባህል ነው በቃ እንዳይዳብር እዛው እንዲቀጭጭ ነው እያደረጉ ያሉት፣ ወደ ፍርድ ቤት ካልሄደ ተብሎ ማለት ነው። ከፍርድ ቤት ውጭ ለምን እንደማይሆነው ከፍርድ ቤት ውጭ ለምን እንደማይደረገው ነገር ግን ያው ህግ ነውና ደረቅ ህግ ነው። ግን በእኔ እምነት ልክ ነው ውሳኔው፣ ነገር ግን ደረቅ ህግ ነው። ሰበር መዝገብ ቁጥር 22042 ከአስተዳደር ውሳኔዎች በአስተዳደር ውሳኔ ቅር የተሰኘ ወገን መጀመሪያ ለአስተዳደር አካል ቅሬታ የማቅረብ ኤግዚቢሽን ኦፍ ሬሜዲስ ግዴታ ያለበት። ችግሩ ምንድን ነው? ቅሬታ ለማቅረብ ስትሄዱ አንደኛ ወይ ተቋም አልተመሰረተም ወይም ደግሞ ኃላፊው የለም። የሚደርሰው መንገላታት እኔ ይህን አስተዳደር ህግ ያወጡ ሰዎች መሬት ላይ ያለውን እውነት የተገነዘቡት አይመስለኝም። በእያንዳንዱ መስሪያ ቤት ቅሬታ የሚሰማ አካል ያለ ነው የሚመስለው። እዚህ ላይ እግረ መንገዴን አንድ ነጥብ መሰረታዊ ነጥብ ለማንሳት ያክል ቅሬታ ሰሚ አካል አንድ ተቋም ውስጥ ያለ ቅሬታ ሰሚ አካል እና ቅሬታ አጣሪ አካል ሁለቱ በጣም የተለያዩ ናቸው። ቅሬታ ሰሚ አካል ማናቸውንም አስተዳደሩ ጋር አገልግሎት ስታገኙ አንድ ኃላፊው ለምሳሌ በአግባቡ ላያስተናገዳችሁ ይችላል። ከቢሮ ውጣልኝ ብላችሁ ሊሆን ይችላል። ማናቸውንም አይነት ቅሬታዎችን ይመለከታል። ይሄ ግሪቫንስ ነው። እንዲህ አድርጎኛል፣ አገልግሎቱን ሲሰጥ በደል ፈጽሞብኛል፣ ነገ ዛሬ እያለ ጉዳት አድርሶብኛል፣ ይሄ ቅሬታ ነው። የግድ የሆነ የተወሰነ ውሳኔ እንደገና ማጣራት አለ። አጣሪ ግን አንድ ውሳኔ ተወስኖ ያንን ውሳኔ መቀልበስ የሚችል ስልጣን ያለው አካል አለ ማለት ነው። ያን መኖር ያለበትም ምንም እንኳ አስተዳደር ሕጉ ላይ ይህንን በግልጽ ሳይለዩ ቢያስቀምጡትም የኤግዚቢሽን ኦፍ ሬሜዲ ሲባል አንድ የአስተዳደር ተቋም ኃላፊ ወይም ደግሞ የዲፓርትመንት ኃላፊ የወሰነውን ውሳኔ መቀልበስ የሚችል መቀየር የሚችል ስልጣን ያለው ሙሉ ስልጣን ያለው የአጣሪነት ስልጣን ያለው ተቋም መኖር መቻል አለበት ነው። ለዚህኛው በጣም ተጠቃሽ የሚሆነው ለምሳሌ ምንድነው ገቢዎች ላይ አጣሪ ያለው አጣሪ ቅሬታ ሰሚ አይደለም። ከስር የተሰጠውን ውሳኔ ግብር ማስታወቂያ መቀየር የሚችል ስልጣን አለው። በእንደዚህ መልኩ የተቋቋመ አካል ሲኖር ነው ኤግዚቢሽን ኦፍ ሬሜዲ የሚባለው ማለት ነው። ይሄ በሌለበት አሁን አላሟጠጥክም የሚሟጠጥ ነገር በሌለበት አላሟጠጥክም ብዙም አያስኬድም። ችግሩ ከሰበሩ ወይም ከፍርዱ አይደለም። አዋጁ አይ ቲንክ ተገቢ ማሻሻል ሊደረግበት ይገባል። እስካለ ድረስ ቅድመ ሁኔታው እስካለ ድረስ በሚል መስተካከል መቻል አለበት። በሌለበት ሁኔታ አላሟጠጥክም እየተባለ ሰበር የደረሰን ከስንት ዓመት ክርክር በኋላ ወደታች መመለሱ ተገቢ ነው የሚል እምነት የለኝም። ሰበር መዝገብ ቁጥር 221828 ይርጋን የሚያቋርጠው በፍርድ ቤት ወይም በዳኝነት ስልጣን ባለው አካል ክስ ማቅረብ እንጂ በአስተዳደር መስሪያ ቤቶች ጥያቄ ማቅረብ አይደለም። እውነት ነው። ኖ ኮሜንት። ይህ ብዙ ሰው የሚያውቀው ይመስለኛል። መዝገብ ቁጥር 222/2016 የይዞታ ማረጋገጫ ደብተር ባለቤትነትን የሚያረጋግጠው ባለቤትነት አከራካሪ ሲሆን ብቻ ነው። ባልና ሚስት ተከራክረው መሬቱ የጋራ ነው ስትል አንደኛው ወንድሙ አባትዬው ይመስለኛል መሬቱ የኔ ነው በሚል ክርክር አነሱ ማለት ነው። የሆነው ነገር ምንድነው? 1989 ላይ ካርታ አላቸው። ነገር ግን 96 ላይ ለልጃቸው ሰጥተውታል። አሁን ላይ ምንድነው? በፍርድ ቤት ሲከራከሩ አዎ የኔ ነበረ ለልጄ ሰጥቼዋለሁ አሉ። ስለዚህ ሰጥቼዋለሁ ካሉ የካርታ መቅረብ የባለቤትነት መረጋገጥ ጥያቄ ፍርድ ቤት እንደ ጭብጥ ይዞ ሊመረምረው አይገባም። በፍርድ ቤትም ቀርቦ አንድ ሰው እምነት ቃሉን ሰጥቶ አዎ የኔ ነው ነገር ግን ለልጄ ሰጥቼዋለሁ 1996 ተብሎ ከተመዘገበ ካርታ አላቸው የላቸውም ወይ ካርታ አለው ወይ ባልየው የለም ወደሚሉ ጥያቄ መገባት አያስፈልግም። ምክንያቱም ኦልሬዲ የታመነ ነው የልጁ ስለመሆኑ ማለት ነው። በፍርድ ቤት በችሎት ቀርበው የእምነት ቃላቸውን ሰጥተዋል። ስለዚህ 98 የነበረው ካርታ ላይ ተመስርቶ የስር ፍርድ ቤት ውሳኔ የሰጠው ነገር ግን 96 ደግሞ ስጦታዎች ስለመደረጉ ማስረጃም ቀርቧል። ከተገቢው የመንግስት ስልጣን ህጋዊ ስርዓቱን አሟልቶ በስጦታ ተላልፎለታል። ስለዚህ ይህ እስካለ ድረስ ባለቤትነት ካርታን መሰረት ተደርጎ ውሳኔ ሊሰጥበትም ጭብጥ ሊያዝበትም አይገባም።
ሰበር መዝገብ ቁጥር 229631 በአሰሪ ንብረት ላይ በከባድ ቸልተኝነት ጉዳት ማድረስ ያለማስጠንቀቂያ ስራውን ለማቋረጥ በቂ ምክንያት ነው። ከባድ ቸልተኝነት ምንድን ነው የሚለውንም አሰሪዎች በጥንቃቄ ማየት መቻል አለባቸው። ምክንያቱም ሳብጀክቲቭ ነው። አንደኛው ትልቁ ችግር የኢትዮጵያ አሰሪና ሰራተኛ ሕግ ምንድን ነው? እንደ አሰሪ ስትመለከቱት አንድ ንብረታችሁ ላይ ጉዳት ያደረሰ ሰራተኛ የቸልተኝነት ደረጃው ከባድ ነው ወይስ አነስተኛ ነው የሚለው ነገር ሳብጀክቲቭ ነው፣ ህሊናዊ ነው። ስለዚህ በጊዜው ከነበሩ ነባራታዊ ሁኔታዎች ሪዘነብል የሆነ ሚዛናዊ የሆነ ውሳኔ ወስኗል ወይ አሰሪው ነው መባል ያለበት እንጂ አሁን ፍርድ ቤት በአሰሪ ቦታ ላይ ተተክቶ ይሄ ነገር ከባድ ነው አነስተኛ ነው። ፍርድ ቤት ነው፣ መዳኘት ነው ዓላማው። አሰሪ ደግሞ አሰሪ ነው። የሁለቱ የህሊና መዋቅር ይለያያል። ስለዚህ ፍርድ ቤት እንደ መለኪያ ማስቀመጥ መቻል ያለበት ሚዛናዊነት ይጎድለዋል ወይ፣ በተለያዩ የሚዛናዊነት ደረጃዎች ሚዛናዊነት የጎደለው ውሳኔ ነው ወይ ሰጠው የሚለው ነው እንጂ ዳኞች በአሰሪ ቦታ ላይ እየተኩ ለምሳሌ አሰሪው ከባድ ነው ብሎ የፈረጀውን አይ ይሄ ከባድ አይደለም፣ ምክንያቱም ማናችንን አያስማማም። አንድ ጉዳት እንደ ምሳሌነት ቢቀርብ 4 ሰዎች ዘንድ ይህ ነገር ከባድ ነው ወይስ ቀላል ነው የሚለው ላይ አይስማሙም። ስለዚህ እንደዚህ አይነት የሆነ በዘፈቀደ አይነት ውሳኔ እንዳይሰጥ የሌሎች ሀገሮችን አቀራረብ መከተል ያስፈልጋል የሚል እምነት አለኝ። አንሪዘነብል የሆነ ወይም ደግሞ ፍጹም ሚዛናዊ ያልሆነ ውሳኔ ነው ከደረሰው ጉዳት አንጻር ወይም ደግሞ ተመጣጣኝነትን እንደ መለኪያ ማስቀመጥ ነው የነበረበት የሚል እምነት አለኝ። መዝገብ ቁጥር 227361 ደግሞ የተከሳሽ አእምሯዊ ኃላፊነት አጠራጣሪ ሆኖ ሲገኝ ልዩ እውቀት ያለው ባለሙያ አስተያየት መጠየቅ ግዴታ ነው። ዞሮ ፍርድ ቤቱ የአእምሮ ጤና ሐኪም ባይሆንም በተወሰነ መልኩ ግን ራሱን እዛ ውስጥ ማስገባቱ አይቀርም። ምክንያቱም አጠራጣሪ የሚሆነው ምንድን ነው? ፍርድ ቤት ለምሳሌ ኦድ የሆነ ነገር ስላደረገ የሚያወራው ነገር ማለት ማስመሰልም እኮ ሊሆን ይችላል። ስለዚህ የመጀመሪያውን ስቴጅ የሚወስነው ፍርድ ቤቱ ነው። ዞሮ ማለት አጠራጣሪ ነው ወይ አጠራጣሪ ሆኖ ማግኘቱ ራሱ ድምዳሜ ላይ መድረስ መቻል አለበት። ከዛ በኋላ ነው ወደ አማኑኤልም ወደ ሌላ ባለሙያ የሚልከው ማለት ነው። መዝገብ ቁጥር 227608 ህፃናትን በሚመለከት በሚሰጥ ውሳኔ የህፃናትን ጥቅምና ደህንነት በቀዳሚነት መታየት ያለበት መሰረታዊ መርህ ነው። ይሄ መርሁ ከሚገባ በላይ ጮኋል። መርህ ላይ ብቻ ውሳኔ መስጠት የተሳሳተ ውሳኔ ይዳርጋል። ሁልጊዜ ፍርድ ቤት ለምሳሌ በግልጽ የተቀመጠ ህግ እያለ ዓለም አቀፍ የህፃናት መብት ኮንቬንሽን፣ የአፍሪካ፣ የአውሮፓ፣ የአሜሪካ እየተጠቀሰ ፍርድ የሚሰጥበት አግባብ ፍጹም መሰረቱን የሳተ ነው። በዚህ መዝገብ ላይ ለምሳሌ እናት ነች የጠየቀችው። ባል ልጁን ያሳድግ ነበረ፣ ከእህቱ ጋር ነበር የሚኖረው። ባል ሲሞት ልጄን ብላ ጠየቀች እናት። አንድም የእናትነትን ሞግዚትነት መብት የሚያሳጣ ምክንያት አልቀረበም። ግን ፍርድ ቤቱ ቢሆንም ብሎ የተለያዩ ዓለም አቀፍ ኮንቬንሽኖች ጠርቶ የልጁን ኢንተረስት ወዘተ። በነገራችን ላይ የልጅ ኢንተረስት ብቻም አይደለም እኮ እስከ 18 ዓመት እኮ የሚወስነው እኮ አባትና እናት ነው እንጂ እኮ ማንጋ ማደግ እንደፈለገ ስለተናገረ ብቻ ያ ወሳኝ ማስረጃ መሆን የለበትም። አያቴ ጋ ነው ማደግ የምፈልገው ወይም ደግሞ አጎቴ ጋ ነው ማደግ የምፈልገው ስላለ መሰረታዊ የሆነው የአባትነትና የእናትነት መብት ሊነጠቅ የሚችል አይደለም። በዚሁም ላይ የሆነው ነገር እንደዛ ነው። አባት ወይም እናት የሞግዚትነት መብታቸውን ሊያጡ የሚችሉበት በትክክል እንደማስታውሰው በወንጀል ጥፋተኛ ተብሎ ለዛ ብቁ አለመሆን ወይም ደግሞ ችሎታ ማጣት ወዘተ በጣም ከባድ የሆኑ ምክንያቶች ናቸው የተቀመጡት። አንዱም አልተመለከተም። አይ የህፃናትን የሚመለከቱ ውሳኔዎች የህፃናቱን ጥቅምና ደህንነት በቀዳሚነት መታየት አለባቸው ስለሚል ያ ታዲያ እኮ የተጻፈ ህግ ከሌለ ነው። የተጻፈ ህግ ካለ ይሄ መርህ ለዛ ልጻፈ ህግ፣ ምክንያቱም ህጉ ራሱ ህግ አውጪው እኮ ይህንን መሰረት አድርጎ ነው ያወጣው። ስለዚህ ይሄ ድንጋጌ የልጁን መብትና ጥቅም ያስጠብቃል ብሎ ህግ አውጪው ያወጣውን እንደገና ደግሞ ፍርድ ቤት በራሱ ጊዜ እንደገና ሪኢቫሉዌት በማድረግ አይ እንደዛ አይደለም ብሎ የተጻፈን ህግ ወደ ጎን የሚያደርግበት የህግ መሰረት የለም። ሰበር መዝገብ ቁጥር 228732 ተናዛዡ በኑዛዜው ላይ የኔ ንብረቶች የሚል አጠቃላይ አገላለጽ ከተጠቀመ ኑዛዜው ሟች ከሞተ በኋላ የተፈሩ ንብረቶችንም ያካትታል። አንደኛ እንዴት ሟች ከሞተ በኋላ የተፈሩ እንዴት ነው ሊያፈራ የሚችለው? እስከ ዕለተ ሞት ድረስ ነው ንብረት ሊያፈራ የሚችለው እኮ አይደል እንዴ? ስለዚህ ከሞተ በኋላ የውርሱ ሀብት ከሆነ የውርሱ ሀብቱ ስቴት ነው፣ ራሱን ችሎ ኢንዲቪዥዋል ፕሮፐርቲ ነው ክፍል እስከሚደረግ ድረስ። ስለዚህ የሚያስገኘው ግብር፣ ኪራይ ወዘተ የተለያዩ ንብረቶች ሊኖሩ ይችላሉ። ያ የውርሱ ሀብት አካል ነው።
ያልተመለሰ ዕዳ ካለ ለምሳሌ በፍርድ ቤት ክስ ቀርቦ ሊመለስ ይችላል። ያልተቀበለው እድር ምንድን ነው እቁብ ካለም ሊመለስ ይችላል። ነገር ግን በመርህ ደረጃ ግን አንድ ተናዛዥ ከሞተ በኋላ ንፍረት ሊያፈራ አይችልም። የሚፈራ ንብረትም ሊኖር አይችልም ሲጀመር በህይወት እስከሌለ ድረስ። ነገር ግን የውርስ ሀብቱ የሚያስገኛቸው ተጨማሪ ፍሬዎች ሊኖሩ ይችላሉ። ያ የውርሱ አካል ተደርገው ይቆጠራሉ በሚል ቢስተካከል ጥሩ ነው። ሰበር መዝገብ ቁጥር 231 469 ደግሞ ምን ይላል? የስራ ውል በመንግስት ትእዛዝ ቢታገድም ውል ለዘላቂነት መቋረጡ በግልጽ ካልታገደ የይርጋ ጊዜ መቆጠር አይጀምርም። ይሄ በተለይ ይሄ ምንድን ነው እነዚህ ጥበቃ ስራ የሚሰሩ ኤጀንሲዎች አንድ ጊዜ ከጸጥታ ጋር በተያያዘ በተለይ ከትግራይ ጋር በነበረው ጦርነት የተወሰኑ ኤጀንሲዎች በፖሊስ ፍቃዳቸው ታግዶ ነበረ። ሲታገድ ሰራተኞቹ የተወሰነ ጊዜ ቆዩ፣ ጠበቁ። ከዛ በኋላ ክስ አቀረቡ። አንደኛ የተነሳው ምንድነው የይርጋ ጥያቄ ነው። ፍርድ ቤቱ ሰበር ችሎት ላይ ሲደርስ ምንድን ነው ያለው? እንግዲህ ለዘለቄታው ለጊዜው የታገድከው እንጂ ሙሉ በሙሉ መስራት አትችልም ተብሎ ፍቃድህ አልተነጠቀም። ስለዚህ የይርጋ ጊዜ ከዚህ ቀን ነው የሚጀምረው ተብሎ ድምዳሜ ላይ መድረስ ስለማይቻል የይርጋ ጊዜው መቆጠር የሚጀምረው ኦልሬዲ ሰራተኞቹ ጠብቀው ክስ ካቀረቡበት ጊዜ ጀምሮ። ምክንያቱም ያለው አማራጭ ነው። ይሄ የሚያመጣው ችግር ምንድነው? በአንድ በኩል ልክ ነው፣ አተረጓጎሙ ልክ ነው። ነገር ግን የስራ ውል መቋረጡን እኮ ፍርድ ቤት መወሰን መቻል አለበት። አንደኛ ከስራ ውል የሚመነጩ መብትና ውጤቶችን ለመወሰን መጀመሪያ ከዚህ ጊዜ ጀምሮ ተቋርጧል ተብሎ መቀመጥ መቻል አለበት። ስለዚህ 24 ላይ የተቀመጠው በተለይ ለዘለቄታው በማናቸው ምክንያት ድርጅቱ ስራውን ሲያቋርጥ የሚለው ነገር መቼ ነው ለዘለቄታው የተቋረጠው የሚለውን ነገር ስለማይመልስ የይርጋ ክርክርም ላይ አንደኛው ደንቃራ ምክንያት ሊሆን ይችላል። ነገር ግን ፍርድ ቤቱ በተወሰነ መልኩ እያላላ ማየቱም አይ ቲንክ ተገቢ ነው የሚል እምነት አለኝ። አንድ ሰው ወደ ይዞታ የገባው በባለይዞታው ፈቃድ ከሆነ በሁለቱ መካከል የሚፈጠር አለመግባባት የእውከት ክርክር መነሻ ሊሆን ይችላል። አይ ቲንክ እኔ እንዲያው ሁሉም ፍርድ ቤት ይችን መዝገብ ቢያውቋት በጣም በርካታ ሙግቶችን በአሁኑ ሰዓት ራሱ ብዙ ማስቀረት የሚቻል ይመስለኛል። በርካታ የሁከት ይወገድልኝ ብቻ ሳይሆን በተለይ የመፋለም ክሶች መነሻው ፍቃድ ሆኖ ሳለ የመፋለም ክስ ያቀርባል። መፋለም እኮ አንደኛ መሰረቱ ምንድን ነው? ሰውየው ንብረቱ መያዙ ብቻ ሳይሆን አንደኛ በሸፍጥ ሚስጥራዊ በሆነ ወይም ደግሞ በማታለል በማስገደድ ግራውንድ ሊኖር ይገባል እንጂ ንብረት መያዙን ብቻ ለመፋለም በቂ ምክንያት አይደለም። ስለዚህ ቤቱን ጠብቅልኝ ካልከው በመጠበቅ ውላችሁ መሰረት ነው። በውክልና ያዝልኝ ካልከው በሁለታችሁ መካከል ባለው ግንኙነት መሰረት ልታስመልስ የምትችለው። በኪራይ ውል ከሆነ የሰጠኸው ኪራዩ መሰረት አድርገህ ነው ማስለቀቅ ያለብህ። ስለዚህ በፈቃድ የሰጠኸውን ቤት በዚህ ጉዳይ ለምሳሌ ጠብቅልኝ ብለው ከዛ ሁከት ይወገድልኝ ነው። በፈቃድ ጠብቅልኝ ያልከውን ቤት የምን ሁከት ይባል? መነሻውን መታየት አለበት ሁከት ለመባል ማለት ነው። የገባው በምን መልኩ ነው? በህጋዊ መንገድ ነው ወይስ በሌላ መንገድ? የመንደር ውል ሲኖርም በዚህ መልኩ ነው መታየት መቻል አለበት። ፈቅደህ ወደህ የሰጠኸው። ስለዚህ ውሉን የማፍረስ ግዴታ የሚኖርብህም በዚህ ምክንያት ነው። ስለዚህ ምንድን ነው የሚያደርጉት? ለምሳሌ እዚህ የመንደር ውል ጋር በተያያዘ ለማፍረስ ትንሽ ጊዜ ይኖርበት ብዬው አልወጣ ስላለኝ የመፋለም ክስ። ኦኬ ፈቅደህ ሰጠኸው ከሆነ መጀመሪያውን ራሱ የክስ ምክንያት የለውም። ምክንያቱም የመፋለም ክስ ለማቅረብ በህገወጥ መንገድ መግባቱ መረጋገጥ መቻል አለበት። ያ ብቻ አይደለም። ይኸው የመንደር ውል አለኝ ወደ ቤቱ የገባሁበት። አንደኛ የመንደር ውሉ ህጋዊነት አለ የሚረጋገጠው። ነገር ግን ቤቱን እንዴት እንዳገኘው የመንደር ውል ማስረጃ ሆኖ መቅረብ መቻል ሊቀርብ ይችላል በዛ ክርክር ላይ ማለት ነው። ከዛ በኋላ ልክ ክፈሩን ሽትና መጀመሪያ ላይ የነበረው የመፋለም ክስ ማለት ነው። ከዛ በኋላ 1723 ይጠቀሳል። የት እና የት ነው እኮ ኦልሞስት 3 መዝገብ ነው በአንድ መዝገብ ውስጥ እየተስተናገደ ያለው ማለት ነው። 1723 ይፍረስልኝ ብለህ ክስ ማቅረብ ይቻል አለበት። ምክንያቱም ንብረቱን አስረክበው ከሆነ ውሉን አስፈርሰ ነው ማስመለስ የምትችለው። ንብረቱን ያላስረከብክ ከሆነ ግን አልገደድም ማለት ራሱ እንደ ሰበር ችሎቱም እንደሚለው ይሄ መካድ ያለብህ ሳይሆን አልገደድም ማለት ትችላለህ። አልገደድበትም ስለዚህ አያገባኝም ማለት ትችላለህ። ነገር ግን ተፈጽሞ ከሆነ ግን የግድ መፍረስ አለበት ተብሎ ተጽፏል። ያን የተጻፈውን ህግ ማንበብ ነው። ስለዚህ እኔ 218/045 በጣም ለበርካታ ፍርድ ቤቶችም እንደ አንድ መለኪያ ሆኖ ሊያገለግል ይችላል። በተመሳሳይ ጉዳዮችም ማለት ነው። መጀመሪያውኑ መራገጥ ያለባቸው የሁከትና የመፋለም ክስ ሲቀርብ በፍቃድ ነው የሰጠኸው ወይስ ተገደህ ወይስ በሚስጥር አታልህ ወዘተ። በፍቃድ ከሆነ ያኔ የክስ ምክንያት የለውም። መፋለምም የሁከት ክርክርም ማለት ነው።
29/3/17 ፍርድ ቤት ከሳሽ በክሱ ላይ ያላነሳውን አዲስ የክስ ምክንያት በራሱ ተነሳሽነት አንስቶ ጭብጥ ሊመሰረት አይገባም። አሁን የዚህ ችግሩ ምንድን ነው? በአንድ በኩል ተከሳሹ ከጠየቀው ዳኝነት በላይ ተጠያቂው ያላነሳውን ነገር ይላል። በሌላ በኩል ደግሞ ተጨማሪ ማስረጃ ሰምተህ ማሻሻል ሁሉ ነበረብህ ይላል። ዝብርቁ የወጣ ነገር ቢኖር ይሄ የዳኝነት የተጠየቀ ዳኝነትና ያልጠየቀ ዳኝነት ነው። ሌላ ጊዜ እመጣበታለሁ። በጣም ሰፊ ርዕስ ስለሆነ ማለት ነው። ሰበር መዝገብ ቁጥር 232/7 በምርጫ ቦርድ የተጓደለ የመሰማት መብት በመደበኛ ፍርድ ቤት የይግባኝ ክርክር ወቅት ሊረጋገጥ ይገባል። በዛ ብቻ ሳይሆን በምርጫ ቦርድ መረጋገጥ አለበት። ስለዚህ ምንድነው በዚህ ጉዳይ ብልጽግናና ሌላ ሰው ነው የሚከራከሩት። ብልጽግና የመሰማት መብቱ ሳይጠበቅ በአንድ ወገን ብቻ ነው የተሰጠው ውሳኔው። ምንድነው ምርጫ ጊዜ ስለማይሰጥ በሚል የተለያዩ ምክንያቶች ተሰጥቷል። ያ ግን በቂ አይደለም። በነገራችን ላይ ጉዳዩ የሚያገባ ወገን አንደኛ የክርክሩ አካል ተደርጎ የመደመጥ መብቱን ሊጠበቅለት ይገባል። ክስ ያቀረበው ምርጫ ቦርድ እንዲወሰነብኝ ብሎ ምርጫ ቦርድ ላይ ነው አቤቱታ ያቀረበው። ያም ወደ ፍርድ ቤት ሄደው ግን አሁን ትልቁ ችግሩ የሰበር መዝገብ ቁጥር 232/207 ይግባኝ ያቀረበው የብልጽግና ፓርቲ ነው። መሰረታዊ ችግሩ ግን የብልጽግና ፓርቲ የክርክሩ አካል አይደለም። በ40 መሰረት ክርክር ውስጥ አልገባም። ስለዚህ ይግባኝ ሊያቀርብ የሚችልበት የህግ መሰረትም የለም ከመነሻው። እሺ 237/767 ፍርድ ቤት የፖሊስን ተጨማሪ ምርመራ ጊዜ ቀጠሮ ውድቅ ካደረገ በተጠራ የአቃቤ ዋስትና ላይ ትእዛዝ መስጠት አለበት። ቀድሜ ለአዲሱ የወንጀል ስነስርዓትና የማስረጃ ህግ ይሄ ጥያቄ አይ ቲንክ አሁን ላይ የሚነሳ አይመስለኝም። በዚህ መዝገብ ላይ ግን የሆነው ምንድነው ተጨማሪ ጊዜ አልሰጥህም፣ ከሚገባው ጊዜ በላይ 32 ጊዜ ሰጥቻለሁ፣ ስለዚህ መዝገቡን ዘግቻለሁ። አይታችኋል፣ ብዙ ፍርድ ቤት መዝገቡን ዘግቻለሁ ይላል። ለምንድን በቃ ዘግቶ ምንድን ነው? ከዛ በኋላ ተከሳሹን በተመለከተ አንድ ነገር መባል መቻል አለበት፣ የምርመራ መዝገብ ከዘጋ። ምክንያቱም የእሱ መታሰርና በፍርድ ቤት መቅረብ ያንን የምርመራ መዝገብ መሰረት የሚያደርግ ከሆነ ፍርድ ቤቱ ምርመራ መዝገብ ዘግቼዋለሁ የሚለው ነገር ተከሳሹን በተመለከተ አንድ ነገር ሳትል መዝገቡን ዘግተህ አየር ላይ ተንጠልጥሎ ሊቆይ አይችልም ነው። እሺ በጋብቻ ውል ውስጥ በግልጽ ካልተመለከቱ በቀር ከጋብቻ በፊት የነበሩ ንብረቶች የግል ሀብት ሆነው ይቀጥላሉ። ግልጽ ነው። ይሄም ሁሉም ተጋቢም ያላገባም የህግ ባለሙያ ያውቀዋል። ማስረጃ አሰማም ላይ አወሳሰን ላይ ለዚህ ነው ማንዋል መዘጋጀት አለበት የሚል እምነት አለኝ። አሁን ላይ በርካታ መዝገቦች መርሁ ግልጽ ሆኖ ሳለ ምክንያቱም የቀን ጉዳይ መቼ እንደተጋቡ ከታወቀ ምርመረቱ መቼ እንደተፈራ ከታወቀ ይህን ጥያቄ መመለስ አያስፈልግም። ነገር ግን ደግሞ ልዩ ሁኔታዎችንም እንዴት ነው ማየት የሚያስፈልግ እንዴት ነው የሚታዩት የሚለው ግንባታቸው ተጀምሮ ያለቀ ሊሆን ይችላል። ይዞታው ከጋብቻ ተሰጥቶ በጋብቻ ውስጥ ያለቀ ሊሆን ይችላል። ወዘተ ወዘተ ልዩ ሁኔታዎቹ አከራካሪ ሊሆኑ ይችላሉ። ከዛ ውጭ ግን የማስረጃ አሰማም ላይ ፍርድ ቤት ጥንቃቄ ማድረግ መቻል ያለበት። እሺ የጋራ ሀብት ክፍል ሲደረግ ንብረትን በአይነት ማከፋፈል ቅድሚያ ሊሰጠው የሚገባ መርህ ነው። ካልተቻለ ነው ሁለት ቦታ መቁረስ የሚቻል ከሆነ ሁለት ቦታ፣ በተለይ የባልና ሚስት ላይ ማለት ነው። ሰበር ችሎት ላይ የያዘ ጠንካራ አቋም ምንድነው? በተለይ የባልና ሚስትን ንብረት በሚከፋፈልበት ጊዜ ንብረቱን ሁለት ቦታ መሰንጠቅ የማይቻል ከሆነ ብቻ ነው ወደ ሌላው የምትገቡት ማለት ነው። ስለዚህ እንደማይቻል ማስረጃ መረጋገጥ አለበት። ይሄ ደግሞ ይቻላል አይቻል የሚለው ነገር የግራ ቀኙ ስምምነት ወዘተ አስፈላጊ አይደለም። ይሄኛው ለምንድን ያከራከረው ብትሉኝ ሰበር መዝገብ ቁጥር 227/001 ንብረቱ መነሻው ከጋብቻ በፊት ነው። ነገር ግን ከዛ በኋላ የተወሰኑ ክፍሎች ተሰርተዋል። እነዚህን በአይነት እንከፋፈል ነው የሚስት ጥያቄ። ፍርድ ቤት ደግሞ ያመዛዘነበት መንገድ ምንድን ነው? ኦልሬዲ ንብረቱ የሱ ስለሆነ መነሻውም የሱ ስለሆነ ልክ ጠቅሎ እንዲሰጥ ዋጋውን ከፍሎ ማለት ነው። ነገር ግን ከጋብቻ በኋላ የተሰሩ ተጨማሪ ማሻሻያዎች፣ ጥገናዎች ወዘተ ወይም ደግሞ ተጨማሪ ክፍሎች ካሉና እነሱ መከፋፈል የሚችሉ ከሆነ ዋናውን ቤት የግል ሀብት ሆኖ መውሰዱ እንደጠበቀ ሆኖ እነዚህ የተጨመሩት ክፍሎችን በተመለከተ መከፋፈል የሚችል ከሆነ ፍርድ ቤቱ ይህንን መርህ በተመሳሳይ መልኩ ተፈጻሚ ማድረግ መቻል አለበት። መዝገብ ቁጥር 223/34 በተከታታይ ለ5 ቀናት ያለበቂ ምክንያት የቀረ ሰራተኛ ለማሰናበት አሰሪው የጽሁፍ ማስጠንቀቂያ የመስጠት ግዴታ የለበትም። ይህ 2015 ነው። በነገራችን ላይ አሁን በሰባት ዳኛው ተብሎ በአዲስ መልክ የተሰጠ ውሳኔ ከዚህ በፊትም ውሳኔ የተሰጠበት ጉዳይ ነው። ለምን አዲስ እንደሆነና አሁን ሰባት ዳኛ እንዳስፈልገው ለእኔ ግልጽ አይደለም። ኃላፊነት የተወሰነ የግል ማህበር ዕዳ መጀመሪያ የሚሸፈነው በማህበሩ ንብረት ሲሆን የአባላት ኃላፊነት ባዋጡ መዋጮ ልክ ነው። ኖ ኮሜንት።
የማይንቀሳቀስ ንብረትን ለመረከብ የሚቀርብ ክስ መቅረብ ያለበት ንብረቱ የሚገኝበት ግዛት ክልል ነው። ይሄ ከሪል ስቴት ጋር ተያይዘው የሪል ስቴት ድርጅቱ ያለው አዲስ አበባ ነው። ሪል ስቴቱ ያለው ቡራዩ ነው። ክፍያ የተፈጸመው እዚህ ነው። ውል ያደረጉት እዚህ ነው። ከዛ በኋላ የስም ዝውውርና ንብረቱን ያስረክበኝ ጥያቄ ሲቀርብ አዲስ አበባ ላይ መቅረብ ያለበት ወይስ ንብረቱ ባለበት የሚለው ጥያቄ ሲነሳ የሰበር ችሎቱ የያዘው አቋም እንደው ንብረቱ የማይንቀሳቀስ ንብረቱ ባለበት ቦታ ነው እንጂ በፌዴራል ፍርድ ቤት አዲስ አበባ ላይ መቅረብ አይችልም በሚል የሰጠው የህግ ትርጉም ነው። በመጨረሻ 230/503 የመንግስት ሰራተኛ በእስር ምክንያት ከ6 ወር በላይ ከስራ ከቀረ ወደ ስራው ሊመለስ የሚችለው በነፃ መሰናበቱ የሚያሳይ ማስረጃ ሲያቀርቡ። በነገራችን ላይ በጣም ቸር ነው። በተለይ የስራውን መቋረጥን በተመለከተ የመንግስት ሰራተኞች አዋጅ ልብ በሉ። በአስሪና ሰራተኛ አዋጅ እኮ 30 ቀን በላይ ካለፈ ምንም ስንብት ነው። አንደኛ ቢፈረድበትም ባይፈረድበትም ከ30 ቀን በላይ ቢፈረድበትም በ27 መሰረት ሚስኮንዳክት ነው የሚሆነው። ከ30 ቀን በላይ ዝም ብሎ በፖሊስ ቢያዝም ራሱ ምን እንኳን ሰበር ወጥነት የሌለው የያዘው አቋም ወጥነት ባይኖረው ከ30 ቀን በላይ የጊዜ ቀጠሮ እየተባለ ለምሳሌ አንድ ሰራተኛ ቢመላለስና ሁለተኛ ወር ላይ ቢፈታ ያም ነፃ መልቀቅ አይደለም። አንደኛ ላይ በነፃ ቢወጣም ምንም የሚያመጣው ለውጥ የለም። 30 ቀን ስላለፈው አሰሪው ማሰናበት ይችላል ብሎ የሰበር ችሎት ትርጉም ሰጥቷል። ለሰራተኛ ግን ጭራሽ ከ6 ወር በላይ ነው። ሁለቱን ስታነጻጽሩት አይ ቲንክ 1156 በጣም እየከረረ የመጣ ይመስላል። እንግዲህ አጠቃላይ ወደ 75 የሚሆኑ የሰበር ውሳኔዎች ናቸው። ምንድነው ይሄ እንዲያው በምን የህግ ክፍል ላይ ውሳኔ እንደተሰጠ እና መሰረታዊ ቁልፍ ጉዳዩን እንድታገኙት ነው እንጂ በፍርድ ቤት በሚደረግ ክርክር ላይ ግን ሙሉ ውሳኔውን እንድታነቡት እመክራችኋለሁ። በጣም አመሰግናለሁ ስላዳመጣችሁ።